ማረገ ምንድነው? ቁጭ በሉ ማረገ ተረጋጋ። ቀስ አንተ ትልቅ ሰው ነህ። ኳሳዎች እናስገቢና አንተ የሸረሪት ድር ልጅ ወታደር አጠገበን አንተ ተቆስ እዚህ የተሰገሰገ የአውራሪስ ጥርስ ነው የሚረቋት ባልናው ወታደር አይደለም አጥባክና ወረድ ደንቆሮ ማህይ ደውዝ ጅኒ ቆለጥ ይላል የደቡብዝ ጅብ ቆለጠኒ ብለውና አንተ ደነዘ ጆዝ ማህይም እንኩል ልጅ አስቀኝ የምታስቀና ማህይም በማህይምነት ቀናው ነኝ ተንሰፈሰፍኩ በቀናት አንድ ፋራ ላስገባ ታብታብ አድርጎ ጎበዝ የሀገራችንን ሚኒሾችን ፈትሻቸዋል ይጠይቃሉ አፍንጫቸውን የሚመልሱ እናደርጋለን ዌልካም ሰላም ብለናል ከኢትዮጵያ ነው ከኢትዮጵያ ኦኬ አረጋጋው ኢትዮጵያ የት ቦታ ነው ወለጋ ወታደር ነበር ከሆነ እንግዲህ ያው ተባረሬ ወደ ድንበር አካባቢ ነው ያለሁት ወረዳ እንድታናገረኝ አልፈልግም ወታደር አሁን ፕላኔ በብልጽግና የሚጠብቅ ሚኒሻን ነው ማነጋገር የምፈልገው ወታደር ተባረሬ ጅኒ ቆርጣ ስድስቱን ፈይታት ባታመልጠም ወደ ሌላ ሀገር ተባረሬ ድንበር ላይ ምናምን ሰገራ እያራሁ ነው ያፈራባክ በደንብ አድርገህ I don't care shit ወታደር የነበረ ሰው ነው የምፈልገው አሁን ያለው ወታደር ምድረ ዝምባ ባናት ነው የምተክልልህ አቅም ካለን አናነጋግረኝ ሰራዊት የለውም ኢትዮጵያ ስለዚህ ነው ተንበቅብቆ አብይ አህመድ ሌት ከቀን ቀዘው ነው የሚቀዝንብን አንድ ላስገባ በጣም ዲዚዝ ብለናል ሄሎ አንተ እናትን የበዳ ሽማግሌ ተረጋጋ ይኸውልህ አንተ ዘላን እናትህ እንሷን ስትበዳ ቄንጥሯ ተበጣጥሶ በጠላ ቂጣ በሚጥሚጣ ያደክ መሀይም እኔ ቤት መጠር ልትሳፈጥ እናቷን ዝምባም ጋላ ያረቂ ቀቃይ ልጅ ብያለሁ የሸሌ ልጅ ናውረድ መሀይም ውረድ እስኪ አስነጥሰህ ነው በአውቶማቲክ ጥርግ አድርጌ ማወርደ ደንቆሮ ሸፋፋ ሚኒሻ ደግሞ እኔ ጋር መታዘዝ ልትሳበት ሸሜል ሸሞኒ ብያለሁ በእንግሊዝኛ እኔ ነኝና ለአንተ ለተቀመጥኩበት እኔ ተሸማቀቅኩኝ እኮ ባካችሁ ጉድ እኮ ነው ሰገጡማ መሀይምማ ሚኒሻ በት ታፕታፕ ኮፕሊንግ ሸር አድርጉ ማአት መሀይም ነው እኔ ቤት ተደግድገው ያሉት ቢኮዝ በጣም አስቸጋሪ መሀይማን እኔ አታውቁኝም እንጂ እዚህ ዘ ኮማንዶ ስፔሻሊስት ዘ ፈርስት አራውንዴሽን ዘ ሄርኩለስ ኤርቦርን ማን ነኝ this is the language English nothing understanding አርሚ ስቴሽን ኤርቦርን የሆነ ብቻ ነው የሚረዳው አንተ መሀይሙላ ደንቆሮ እኔንና መሀይማን ብትረጋጉ አየሩን ብታረጋጉልን ደስ ይለናል ቢኮዝ ባይኮዝ እንደ ሰው ማሰብ መቻል አለብን ሀገራችን እንደ ሀገር ማቆም አለብን ወዳደር ሚኒሻ የሚበላው አጥቶ የገባ ወታደር አለ ሚኒሻ ነው የምለው ዛስ ሄሎ yes ጆ እንዴት ነህ የት ነው የገባው ከጅማ የጅማ ጅቢ ብላ ውረድ ምን ልታደርግልኛችን የከክ ጭላፊ ብያለሁ ደንቆሮ ማህይ ታብታብ አድርጉ ጅማ ጅኒ ቆለጥ ይለኛል ጅማና በሻሻ ምን ለየው እኔ ዲዝ ብያለሁ ማአት መሀይም ባለበት አንድ ምሁር ልትገሉት ሰፍ ብላችኋል ወታደር ተሳደበ ትረገጣለህ ምን አባከና አንድ ሚኒሻ ደግሞ አስገብቻለሁ እንደፈረደብን እስኪ እናናገር ይሄን ሚኒሻ ወይ ነው
ይሄ ባዳነች አቤቤ ኢንተርኔት መግባት አይቻልም። ሄሎ ሄሎ፣ ቀጥል ይሰማል፣ ቀጥል። አንተ የሚኒሻ የአረቂ ቀቃ የሸሌ ሸርሙጣ ልጅ እኔ ቤት ማራፊያ መሰለ የበት ሻጭ ልጅ ብያለሁ። ወረድ ወረድ አንተ ድዳ ሚኒሻ ቀጥል። አረቂ እየጠጣ ነው ወይስ ጌታን እየነቀሉ ነው? እስክጨርስ አንተን እኔ ምለፈልፍልህ አቁጭ አድርጌ አንዳንድ ቀን እኮ ከፕላኔ ውጭ ሂጄ ልንገስ እንዴ እላለሁ። ግራ እኮ ነው የሚያጋባኝ። ናት መሀይም ባለበት ሀገር ላይ ሊያናፉብን ይፈልጋሉ። እኔ ቆርጣችሁ ላኩለት ለአብይ አህመድ። አብይ አህመድ የሚያናፋበት ትልቁ ሚስጥርና ትልቁ አጠቃላይ ከነ ካቢኔው ከወረደ እንደሚሞት ያውቀዋል አብይ አህመድ። እና አዳነች አቤቤ እነ ሽመልስ አብዲሳ የኔ እንስሳ የተሰበሰቡ የራሳ ጉማጅ ጋሎች እኛ ሙሉ ሀገር ሰጠን፣ አገር ወረው ይዘው ሌሎች ጎረቤት ሀገር እሱን ሳያስከብሩ ምረጡን። ምን አይነት ድፍረት ነው? የምን ድፍረት ነው ይሄ? ዝምባም ጋሎች ነው ምንላችሁ። የኦሮሞን ህዝብ አይወክልም። ከኦሮሞ ያፈነገጠ የወጣ ግን ጋላ እንለዋለን። ጋላ ማለት መሀይም፣ ሆዱ ዘመዱ፣ ጅብ አንጀት፣ በአገር ኢኮኖሚ የሚቀልድ አገሪቱን አስቦጥቡጦ አብይ አህመድ የሚባል እሱ የሚጠብቁ ጠቅላላ ዘርፈው እንደ ፍላጎት ተከላችሁታል። ሪያሊቲ ስለሆነ እኮ ነው የከለከላችሁት። የሰራችሁትን አምናችሁ ይሄ ነገር የሰራ ነው ብላችሁ ያስከለከላችሁት እናንተ ደንቆሮ መሀይሞች። እና አዳነች አቤቤ አርሲ ፈረከሳ እየተጎንብሳ ፋንድያ ስትለቅም ጥቁር አህያ የበረጀናት ቂጥናም ሲለላት ሸታታ ጠምባም ሁለት ግራግር ጋላ አዲስ አበባን ያስመሩታል። ኢኔ ሚለበዝ አላማረም ባዚ በኩል አማራ ሞልቶ ሸራብ በትራክተር ኒዳና ጫፈራሪ ቀባካ ምን ችግር አለ? እዚህ ፓርቲ ማታ ይሳቃል። በቃ ዘረኞች ስለሆናቸው ነው። አዲስ አበባ ውስጥ ያለው የአፓርትመንት ስታይል ጠቅላላ ዘረኞች ነው የያዙት። እናውቃለን። ይሄን አንጠልጥረን እናውቀዋለን። ምድረ መሀይም ማንንም መሸወዳችሁ ነው። እንደ ህዝብ ነው የምንናገረው። አገር ታምሶ አገር ፍርስርሶ ወጥቶ ምርጫ ካልሆነ የህገ መንግስታችን ጂኒ ቆረጥ ይላል። አፈራባክ ብላ የምን አባክ ምርጫ ነው? የኢትዮጵያ ህዝብ የሚፈርድበት ጉዳይ ነው። 70 ሚሊዮን ምርጫው ሳይገባ ተመርጫለሁ ብለህ ብትሮጥ እንደ ቲፒኤልኤፍ ምንም አይነት ማይቀር በህገ መንግስት በምናምን አስወግዳችሁ ያጸደቃችሁለትን ነው ወደ 30 ምናምን ዓመት ፍዳውን እያየ ያለው። አሁንም ሐሳብህና ቅደሱ ነው። ሰራዊት አስገብተህ ሚኒሻ አስገብተህ የሚኒሾች ኮሮጆ አድርገህ ሁሉን አገሪቱ አማራውን መርጧል ልትል እንዳንተ አይነት እዛ በገንዘብ የምትገዛቸው አደርባይ አማራዎች አስፈርመህ ያን አትችልም ነው የምለው። 70 ሚሊዮን አማራ አይመርጥም። ቁልጭ አይደለም። አሁን የሽግግር መንግስት ይባላል። ሊቃውንት፣ ምሁራን፣ አዛውንት ያገሪቱ አሉ የሚባሉ ውጭ ያሉ ፎሬን ያሉ ምሁራኖች ተሰባስበው 2 ዓመት ነው 3 ዓመት ይፈረድባቸው ህጋቸውን አርቀቀው የሚመቸውን ምሁር አገሩን እንዲያስተዳድር በ4 ዓመት ነው በ6 ዓመት ቼንጅ ፕሌስ የሚደረገውን ዘመናዊ የሆነ ሞደርን የሆነ ህግ ማውጣት ኢትዮጵያኖች እናቀበታለን እንችላለን አሉ ምሁራኖች። ይሄ እንዳይደረግ ስትወርዱ እንደምትሞቱ ታውቃላችሁ። እና አብይ ከነ ካቢኔ ወያኔ ጠቅላላ ስብሐት ነጋ ከአሜሪካን ጥልጥለን ነው ለፍርድ የምናቀርበው እኛ። ብቀል አይደለም፣ ይሄ ሪያሊቲ ነው። የአማራ እናት ሸል የፈሰሰበት ነው። ዝም አንላችሁ። እንዳረጋችሁት እናረጋችኋለን። ህዝቡን አናረግም። የዘር ጉዳይ አይደለም። ሚኒስትር የነበርክ ግን ዘርህን ዋብሸብል እናረጋዋለን፣ እንገላችኋለን። ያረገዘች ሚስት ያረገዘች ዘመናዝን ገንጥለን እናሳያለን። ህመሙን ታውቋለህ። እንደ ዳንኤል ክብረት አንተ አናሳ ዝምባ
እኔ እኮ በጣም የሚገርመኝ እኔ የኢትዮጵያ ህዝብ በጣም ደንቆሮ መሀይም ነው የምለው እኮ ለዚህ እኮ ነው። ቢኮዝ ዳንኤል ክብረት ምንድን ያለው 120 ሚሊዮን ህዝብ አለ። 10 ሚሊዮን በዛም ጎርፍ ወስዶ ተጠፍቶ በዚህ በአውሮፕላን በድሮን ጨፍጨፈን ውሃ ብሻበል ያርገናል። 110 ሺህ እያስተዳደርን አይደለም እንዲሁ ብሎ እኮ የተናገረው ዳንኤል ክብረት። የአብይ አህመድ ልሳን ሰው አይረዳም። ይሄ መሀይም ደንቆሮ እትብታችን ባረፈበት እኮ እንዳትገቡ እንኳንስ በህይወት ሬሳችሁ እንዳትገቡ ተብለን እኛ እሱ ነው የሚያምን የምንናገረው ለመብታችን ነው። እንገባለን። እንዴት አድርገን ጨፍልቀናችሁ ህዝብ አሳምነን ደረታችን ገልብጠን እንገባለን። የውስን አገሮች የዘረኛ የጋላ ሀገር አይደለም። ያገር የኢትዮጵያውያን አማራ ሀገር ነው። የወንድ አማራ የመሰረተው ሀገር አማራ የሚባል የፈበረከው ሀገር ነው ኢትዮጵያ። አንዝምባም ጋላ ምን አባክ እንደምታወጣና ያለን ዳንኤል ክብረት ያለውን ትሰማላችሁ። የሚያም ነው። እነዚህን ለማስወገድ ነው እኛ ሌት ከቀን ምን ሰራው። እነዚህ ሰዎች ካልጠፉ ነበር